ፋፊ ያርጋልሽ በጣም በዛሽ ትንሽ አጋጣሚ በዛ ትንሽ ጭንቀት ውስጥ ይሄን ነገር በመወሰን ተሰናድጄብሃለሁ። ሰው ይፈተናል በጣም በብዙ ነገር። የሰው የሚወደውን ስልኩ ላጣኩ ይችላል። በመለያየት አይደለም በሞትን ታጣለህ። ግን እኔ ደግሞ የአባት ፍቅር የሚባለውን ነገር አላገኘሁም እና እናቴ ለኔ በጣም ልዩ ናት። እናትም አባትም ሆና ነው ያሳደገችኝ። ማለት ጥሩ መንገድ አይደለም ቢገባ ያደረከኝ ካንተ እንደርቅ ነው በቃ ካንተ እንደርቅ ከነገሮች እንደርቅ እንደዛ አይደለም እኮ ካኔን ድርቂ ነው የፈለኩት። ግን ደግሞ የቤተሰብ አዎ ቤተሰቦችሽ ጋር ፍቅር አግኝተሽ በደንብ እነሱ ባሉሽ ነገር እንድትሄጂ እኔንም ደግሞ ሰው በግልጽ መናገር ትችል ነበር። እኔ እንደዚህ አይነት ሰላም እንዴት ናችሁ? ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁ? ያው ዛሬ ትንሽ ደህና ነን፣ ትንሽ ተረጋግተናል። ያው የባለፈው ቪዲዮ በጣም ያስፈራ ነበር፣ በጣም ነበር የሚያስጨንቀውና እኔ ለዲቫ ነገር ያለውን ነገር በደንብ ያው እሱም ትንሽ ደንግጦ ነበር። ያው ለሱ አዲስ ነገር ነውና ባንዳም ደግሞ እኔ በዚህ ውሳኔ ነግሮኝ ነበር ሲጀመር እሱን በሚጎዳ ነገሮች ከተበላሹ ምናምን ነገር እና በቃ የሆነ በጣም ደነገጥኩኝና ወደሱ መሄድ ስለነበረብኝ ሄድኩኝ። ግን እሱ በመሀል ያደረገው ነገር በጣም አስደንጋጭ ነበርና እኔ የሚጠበቁት ነገር ነበር መሰለኝ። እኔ እንጃ ስለፈራሁት ነበር ነገር እሱም እንደዛ ራሱን እስከመጉዳት ድረስ አድርሶታል። ፋሚሊና ለኔ ከባድ ነበር። በጣም ኃይለኛ ድንጋጤ ውስጥ ነበር። ግን አሁን እግዚአብሔር ይመስገን በፈጣሪ እርዳታ ነው የተረፈልኝ። በጣም ነው ደስ ያለኝ የምር። እኔ ያቺን ቀን በቃ ሳስባት በጣም ነው የሚከብደኝ። በጣም የምጠላው ቀን የሆነ ቢማረኝም እንዴት እኔ ፓንዳን በስማ ዛሽ ደግሞ በእንደዚህ አይነት አጋጣሚ ነገሮች አሁንም ቀረ ከጊዜ በኋላ መስተካከላቸው አይቀርም፣ ይስተካከላሉ። ግን የሆነ አንዳንዴ ነገሮች በመናደድ በጣም ሀሳብ በማብዛት ቶሎ ውሳኔ ላይ እንደርሳለንና ይሄ ደግሞ የሁላችንም ችግር ነው ፋሚሊ። ግን ነገሮችን አስበን ተረጋግተን የሆነ ለራሳችን ጊዜ ከሰተን ብናሳልፍ በጣም ጥሩ ነገር ነው። ቢያንስ አሁን ላይ ያለበት ቦታ ላይ ይገኙ ነበር፣ ራሱን አይጎዳም ነበር። ነገሮች ቀስ ብለው ይስተካከላሉ። እኛም አሁን የመጣንባቸው መንገዶች በጣም መሰናክል ናቸው። በጣም ነበር የሚጨንቅ፣ በጣም ነበር የሚያስፈራውና ግን ያው ፓንዳን ትንሽ በጣም አስጨንቆት ነበር ከኔ በላይ። እሱ ነው ነገሮች በጣም የተጋፈጠውን ያገዝኩት እንጂ ግን እሱ ይሄን ያክል እንደዚህ ችግሮችን ሂዶ በመጨረሻ ራሱን መግዳቱ በጣም ነው ያስከፋኝ። በጣም ለሱ ይሄ ነገር አይገባውም በጣም ማለት ነው። እኔ እንጃ እንግዲህ እንደምታዩት አሁን ደህና ነው። ብለቀ ምናምን ሆኖታል። የምር አምሮባል። ጉንጭ በጉንጫ እና ታዲያ ሞልቷል። አፍንጫዬን አትንካኝ። እሺ ይኸው እዚህ በታመመበት ጠፍጥፍ እያለኝ ነው። ተሽሎኛል እኮ እናንተ ናችሁ ማለት ያረኩ ነገር ያው ልክ አይደለም። ቤተሰብ ምንሽ አስጨነቅኩኝ መሰለኝ እንዴ። በስመ አብ እንደገና በቃ የሆነ ቪዲዮውን ሳየው እኮ አስደነገጥከኝ። እናቴ ምናምን ስንበት እንዴት እንዳለቀስኩኝ እኔን የማውቀው የምር ፋሚሊ የትንቀም ማሳት አልፈልግም። ይዘን ቀን የምር ከሆነ እናቱን የማይወድ እናቱን ትልቅ ቦታ ማየት የማይፈልግ ያለ ሰው አይመስለኝም። ማለት እናቴ ለኔ በጣም ብዙ ነገር አድርጋኛለች። ማለት ከልጅነት እስከ እውቀት ድረስ ገባሽ? ከልጅነት እስከ እውቀት ድረስ እኔ ሳፖርት አድርጋኛለች። እናት ማለት ምሰሶ ናት። የምሬን ነው። እናት ለልጇ በቃ እንደ ግድግዳ ነች። ስትወድቅ የምትደግፍ፣ የምታነሳ፣ የምታበረታ ማለት ወንድሞች አሉኝ ከኔ በታች ግን እናትም አባትም ሆና ያሳደገችኝ እናት አለችና ያረኩን ነገር በኋላ ላይ ወደ ራሴ ስመለስ ትክክል እንዳልሆነ ነው የገባኝ። ማለት ለእናቴ ቢያንስ ልኖርላት የምገባው እኔ ነበርኩ። ታውቂያለሽ ሳስበው ለነገሮች መፍትሄ እንጂ እንደዚህ ማድረግ አስፈላጊ ነገር እንዳልሆነ ነው የተረዳሁት። ገባሽ? ብዙ ጊዜ ይሄ ህይወት ያለአባት አለማደግ ምናምን የአብዛኞቹ ህይወት እንትን ነው። ግን የሆነ ጠንካራ አድርጎ ያልፋል። እኔ እንጃ እኔ በዛሽ ትንሽ አጋጣሚ በዛ ትንሽ ጭንቀት ውስጥ ይሄን ነገር በመወሰን ተሰናድጄብሃለሁ። ሰው ይፈተናል በጣም በብዙ ነገር። የሰው የሚወደውን ስልኩ ላጣኩ ይችላል። በመለያየት አይደለም በሞትን ታጣለህ። ግን የሆነ በቃ ፈጣሪ ላንተ የፈቀዱ ነገር ስለሆነ ነው እንጂ ያ ነገር አንተ ትጎዳ ምናምን ፈልጎ አይደለም። ሰውን ታጣለህ፣ ትጎዳለህ፣ ይሞትብሃል።
አረ በጣም ብዙ ነገር አለው እሱ። እኔ ያደረኩት ውሳኔ ጥሩ አይደለም፣ ግን ደግሞ ምን መሰለሽ እኔ እናቴ ማለት ምሳ ሰዓት ደረሰ ሲባል ምሳ ሰዓት ላይ በር የምታይ መጣ ልጅ ብላ የምትጠብቅ እናት ናት ያለችኝ። ውሳኔ ጥሩ አይደለም። እናቴን ትልቅ ቦታ እንድደርስ ነው የምፈልገው። ብዙ ጊዜ ትለኛለች አንተ ማለት ትልቅ ቦታ ትደርሳለህ ልጅ ምናምን ትለኛለች ሁሌና የእሷን ተስፋ እኔ ማሳካት እፈልጋለሁ። በቃ እዚህ ጋር ገባሽ። ግን ደግሞ በህይወትሽ የሚገቡ ነገሮች አሉ ገባሽ። አንዳንዴ ቶሎ የምትወስንባቸው ውሳኔዎች አሉ። ለሰው ደስታ ስትይ ራስሽን እንትን ታያለሽ። ግን በእንደዚህ አይነት ነገር ላይ በንግግር ወይ በእንደዚህ አይነት ነገር ሳይሆን በማስተዋል ነገሮችን ፈቶ ቢሆን የተሻለ ነው። የማይሆን ውስጥ ነው የገባ ነው ይገባኛል። ያረኩን ነገር ልክ አይደለም። ቶሎ መወሰናችንን ነው ይጎዳል። በደንብ አስበንበት ለነገሮች ቶሎ መፍትሄ ብናገኝላቸው ጥሩ ነበር። ግን ሰው ስትባል ወዲያው አይገባም። የሆነ ከጊዜ ብዛት ያንን ሰው ስታጣው በቃ ነገሩ ሲደራረቡ ነው የሚገባ። ለዛ እኮ ነው ከነሽ ይለይና የእናት ፍቅርን ያየ ሰው ነው ይሄ ነገር ሊገባ የሚችለው። የቤተሰብ ፍቅር ያለው ሰው ገባሽ። የእናትን ፍቅር በደንብ አርጎ ያደገ ሰው ስለ እናት ፍቅር የሚያውቅ ሰው ነው ይሄንን ሊረዳሽ የሚችለው። ማለት ብቻ ከባድ ነው። ይላ ማረክ የለብኝም። ፍቅር ውስጥ ስገቢ በጣም ብዙ ፕሮሰስ አለውና እኔና እሷ ኦልሞስት ታመት እሷ ቆይተናል እና ፋሚሊ በጣም አስከፍቻችኋለሁኝ፣ አስደብሬያችኋለሁኝ። በጣም ይቅርታ ጠይቃለሁኝ። ማለት ለሁሉም ነገር በጣም ይቅርታ። ያው የሆነው ነገር ምን መሰላችሁ የቲና ፋሚሊዎች ናቸው እኔን አስጨንቅንቀውኝ ነው እንደዛ ውስጥ የገባሁትና የቤተሰብ ፍቅር የእናቷን ፍቅር አግኝታ እንድኖር ስለፈለኩ ነው ያንን ነገር ያረኩትና እኔ ላይ የወሰንኩት እሷን ላለማጣት ብዬ ነው። ማለት ዲቫንም ምንም አስከፍቻለሁና ያንን ነገር ቢያንስ እንኳን ከዛ ከጭንቀት ብገላገል ብዬ ነበር ያረኩት። ግን እንደዚህ ነገሮች ቅልል ይላሉ እነሱ ጋር ተረቃለሁ ብዬ አላሰብኩም ነበር። ገባሽ? ስለ ነገሮች ብዙ ነገር ለበጎ ነው ለማሰብ አለበት። ልክ ነሽ። እና ብቻዬን ስትሆን የምታረኝ ይችላል። ማነች? ፋፊ አድርጋለች። በጣም አድርጋለች። ጨምራለች። ፋፊ ዲቫን ፕራንክ ያደረኩት በዚህ ነውና ዲናስ ብትል ፋፊን አገኘሻታ? ፋፊን አገኘኋት። እንዴት አየሻት? አድርጋለች። ልጄን አንቺ በስነ ስርዓት ግባት። እሺ ፋፊ እና ፋፊ አድርጋለች። በጣም የምር መጥፎ ጨምራለች። ፋፊ አንቺ ሽንቷ እንዳሸነብሽ በስነ ስርዓት ቀፋት። ፋሚሊ ከልጁ ጋር ነው። ፓምፐርስ አልቀየርኩላትም እንዳሸነብሽ። እስኪ ማን ነው? ግቡ። ሰላም ያስቤት አፍቱን ሸር ቁጥሬ ቲና እንዴት ናችሁ? ሰላም ነው። ግቡ ዲባይ እንዴት ናችሁ? ተኝታ እንደው ምክንያት አገኘው ብለህ በቃ ትገደማለህ። ተነስ በቃ ይዞ ደህና ነው። አንተ ትቀልዳለህ። አይ ደህና ነህ። ብቻ ጨራሽ ካሜራ ይዛችኋል? ዛሬም በካሜራ ነው? አዎ ፋሚሊዎችን ያለውን ነገር እናሳያቸው ብለን ነበር። አይ ጥሩ አድርጋችኋል። እና እንዴት ነህ አሁን? ሰላም ነው? እንዴት ነህ አሁን? ተሻለህ? ተሽሎኛል። ምንድን ነው? ምን ይዘህ ነው? ፋፊን ይዘህ ዛሬም ትቀልዳለህ? ፋፊ ምናምን ደህና ነህ? ተሻለህ? ደህና ነኝ። ለውጥ አለ። ሞትን በትንሹ ቢሆን አየሃታ?
አሁን ተሻለ? የሚሰማ ነገር ለቀቀ ማለት ያንገቱ የገመዱ ምናምን ይሄ ያሰረሰረኝ ነው። እሱ እንትን ብሏል። ደህና ነኝ። አሁን ተመልሻለሁ። ራሴ ማለት መጥቶ ነበር ልጅየው አይተዋል። ልጅየው መጥቶ ነበረ ቀን ላይ ቼክ እዚህ መጥቶ አርጉኛል እኮ ቅድም እያለኝ ነበረ እጄ ነበር አለኝ። ቼክ ተደረግኩኝ ምናምን ዲባ አረቱ ተመስገን ነው። ዋናው አንተ ደህና መሆን ነው። ሌላው ትርፍ ነገር ነው። ፋሚሊዎችን በጣም ተጨንቀው ነበረ። እኛም እስቲ ሰላም እንበላቸው። ፋሚሊዎቻችን እንዴት ናችሁ? እኛ በጣም ደህና ነን። ያው ፓንዳ እንደምታዩት አሁን በጣም ደህና ነው። በእኛ በኩል ያው ያለው ነገር ገና ክሊር ባይሆንም ግን ደግሞ ወንድማችን ደህና በመሆኑ በማየቴ በጣም ደስ ብሎኛል። ምክንያቱም የምር የሆነ ሰው ካጠገባችሁ ሲጎል ነው የምታውቁትና እኔ በሱ ቦታ ሁኜ ሳየው ማለት በእኔ በውጭ ሁኜ ሳየው እሱ በቃ ማለት ኦሬዲ ያጣሁት ያክል ነበር የተሰማኝና የምር በጣም ነበር ያዘንኩት። በጣም ነበር የተሰማኝ። ለካ እኔና እሱ የምር የሚለየን ነገር የለምና በዛ ልክ ነው በቃ የሆነ እጄ ሁሉ ሲንቀጠቀጥ ነው እንዳያችኋት ነው። በጣም ሁለታችንም ደንግጠን ነበር። ብቻ እንደዚህ ሆኖ በማየታችን ደስተኛ ነን። ያው ያለውን ነገር ባላውቅም ምን እንደተፈጠረ ለዚህ ውሳኔ ምን እንዳደረሰው እንደዚህ የሆነበትን ምክንያት ባላውቀውም ግን ምንም ነገር ቢመጣ ለሰው ልጅ መድኃኒቱ ሰው ነውና ምንም ነገር ቢመጣ ማውራትን መምረጥ አለብህ። ያለውን ነገር ሼር ማድረግ መቻል አለብህ። ውሳኔዎች የሚወሰኑት የምር ተስፋ እንደቆረጠ አይነት ስሜት ተሰምቶ በዚህ ልክ አያለሁኝ ብዬ አልጠበቅኩም። ብቻ እንኳንም በዚህ ያለፈ ለበጎ ነው። ፈጣሪ ብሎ መልሶልናል። እግዚአብሔር የተመሰገነ ይሁን። ፋሚሊዎች የምር በእኛ በኩል ያዘናችሁብን ምናምን ትኖራላችሁ እና የምር እኛም ይቅር ብለነዋል። እናንተም ይቅር በሉት። በዚህ ልክ ልናጣው አንፈልግም። አብረን እስከመጣን ድረስ አብረን ወደ ላይ መሄድ ያለብንና በመሀላችን ያለው ክፍተትም ያው ቀስ በቀስ ይፈታል ብዬ ተስፋ አደርጋለሁ። ብቻ እግዚአብሔር እንኳንም የማረ በእኔም ቤት በጣም ብዙዎቻችሁ ተጨንቃችሁ ነበር፣ ስታዝኑም ነበርና ያው እንግዲህ እንደምታዩት አሁን ደህና ነው። ከዚህ በኋላ እንደዚህ አይነት ነገር አይደግመውም። እደግማለሁ ብሎ ካሰበ አስሬ ነው ቁጭ ማድረገው። የምሬን ነው። እንደዚህ አይነት ነገር እንዲመጣ አልፈልግም እና ቲኑዬ አንቺም እንግዲህ የሆነ ነገር በል። ሰላም ፋሚሊዎቻችን እንዴት ናችሁ? ያው አሁን ላይ እንኳን ብዙ ማውራት አልችልም ካሉትም ነገሮች አንጻር ድንጋጤውም አለ፣ አለመረጋጋቱም አለ። ማለት የተስተካከለ ነገር የለም እስካሁን ድረስ። ሁሉም ነገር መስመር እየሳተ በጣም እየከበደ ነው ሄደውና አሁን ላይ ተረጋግቶ ብሎ እንደ ድሮስ ቀን ምን ለማለት ገና ነው ማለት ገና ነኝ እኔ በራሴ ገና ነኝ በጣምና ግን አንድ ነገር ማለት የምፈልገው ያው የሰው ልጅ ያጥፋል፣ ግን እግዚአብሔር በቃ በጣም ደስ ያለኝ ነገር ምንም ሆኖ ስላላየሁት በጣም ደስ ብሎኛል። እግዚአብሔር ከዛ ካለበት ሁኔታ ወጥቶ እዚህ እንትን ስላለ በጣም ደስ ብሎኛል። የምር እግዚአብሔር ተፍቷል። በቃ እንጃ ነው ይማረ ሌላ ግን የምር ማለት አሁን እኔ በዚህ ማለት የማልፈልገው ነገር አለ ፋሚሊ። ቲኑም ተደጋጋሚ ጊዜ ስጠይቀኝ ነበር እኔ ነው ላይክ በቃ ምን እንደተፈጠረ ለኛም ለቲኑም ለፋሚሊዎቻችንም ምን እንደተፈጠረ በዚህ ወይ ለምን እንዳለፈ ያስረዳን ይገባል። ገብቶሻል? ምንም ነገር እውነት እኔ ብያለሁ ባለፈው እውነት ተደብቆ አይቀርም። የሆነ ቀን ይፋ ይወጣልና ያ ቀን ሰዓት ዛሬ ነውና ምን እንደተፈጠረ እኔ በነገራችን ላይ ነገሮችን ትቻቸው ነበር፣ ሰልችቶኝ ስለነበር ማለት ነው። ያሳለፍኩት ጊዜ ከባድ ስለነበር ግን ደግሞ ከዚህ በኋላ አምሮዬን ማሳረፍ ስለምፈልግ ሰውንም እንትን ማለት ስለማልፈልግ ያለውን ነገር ለኔም ለፋሚሊም እንድታስረዱ ነው የምፈልገው። ምክንያቱም አሁንም ድረስ አልተረጋጋሁም። ያለበት ሁኔታ በጣም ከባድ ነው። ያሳለፍኩት ቀን እንግዲህ ዲቫታ አብረን ብዙ ነገር አድርገናል። በጣም ብዙ ነገር እና ዛሬ መጣ ነው ምንድነው በቃ ያለውን ነገር እንድታስረዱኝ። የተወሰነ ነገር ሰምቻለሁ ከዲቫ፣ ግን ደግሞ ለእያንዳንዱ ያላችሁን ምክንያት ለኔ በግልጽ እንድታስረዱኝ ፈልጋለሁኝ። በቃ ሁሉንም ነገር ቲኑዬ እኛ በጣም ነው ጓደኛ ነበር በፊት ያለንበት ነው ያለንበትን ታውቂዋለሽ። አሁን ላይ እርስ በርስ እንኳን በደንብ መነጋገር እንኳን አልቻልንም። እያየሽ ነው
በፊት እንዴት ነበር? አብረን ጫውተን ሳስቀን በልተን ነበር። እሱ ልክ ነው። እኔ አሁን የፈለኩት ይሄ ሁሉ ነገር ሊፈጠርበት የቻለው ነገር ምን ቢመጣ ነው ማለት ነገሮች በጣም እንትን ስላሉልኝ ነው፣ ግልጽ አሉልኝም እና አንተም ብታስረዳኝ በቃ ደስ ይለኛል። ፓንዳ ያለውን ነገር በሙሉ አውሪኝ። ለምንድን ነው እንዲፈጠር የሆነው? ለምን እንደዚህ ሆነ? ቲናዬ ስልሽ ይሄው ነገር ተፈጠረኝ አይፈልግኝ አይደለም። አንደኛ እናትና አባት ማስቸግረው ነው። በተለይ ፓንዳ ጋር አብራችሁ ነገር ታልፋችኋል አይደል እንዴ? ግን ያንቺ እናትና አባት ፓንዳን ነግረውታል። ካንቺ እንዲርቅ ይፈልጋሉ። በጣም ብዙ ነገር ብለውታል። ዳንቺን ቤተሰቦች እንደዚህ እያሉኝ ነው አልሽ። ሄድሽ ቤተሰቦች አትጠይም? ምን አለ መሰልሽ በመጀመሪያ ጨርሽ አላቋርጥ ስልሽ አንዳንድ ነገሮች አሁን ላይ አሁን አንቺ ነገሮች ስላወቅሽበት ነው እንጂ ገና ከመጀመሪያው ቦታው ላይ ብትሆኚ ኖር በጣም ከባድ ነው። ምክንያቱም እኔ በዴቫ ተሰቃይቻለሁ። አይደለም ይላና አሁን ስለመሰከይ ስለምናምን ሳይሆን ሪያሊቲው መወራት ካለበት ሪያሊቲው ማውራት ያለበት አካል አለ እኮ እየነገርኳችሁ እኮ ነው። እንደ እርጉዝም ልጠልቅ እያልሽ ነው። ማውራት ያለበት እሱ ነው። አንቺ ተስረጅን አንቺ ማስረዳት ያለበት እሱ ነው አይደለ? ምንድነው አሁን የሆነ ነገር ያለ ይመስል እኮ ያለውን ነገር እኮ እያስረዳችኝ ሳይሆን እኔ አሁን እያለች ይመስለኝ ቲና ጋር እየተከራከረች ነው። ምክንያት ፈልጋ ነው ይመስለው እኮ አይደለም። እዛ ሳይሆን ማውራት ያለበት አካል ማን ነው? አንተ ነህ አይደለም? የተፈጠረውን የምታውቀው አንተ ነህ። አንተ ለሷ ነግራት ከሆነ ድረስ እሷ ዳማጭ ነው መሆን ያለባት እንጂ በዚህ እኔ እንደዛ ነው የሚሰማኝ አይደል? ነገሮችን ግልጽ ለማድረግ ያክል ነው እንደዚህ ያለቻችሁ ነው ተሰማኝ። ፓንዳ አንድ ነገር ነገሮች እንደዚህ በጣም ስር ሰደው በጣም ሰፊ በቃ ያሉ ነገር ውስጥ እንድገባ ያደረገን ሁላችንም ምንድነው በግልጽ አለማውራት ነው። በቃ ምክንያቱም አንድ ሰው በጣም ችግር ይፈጠራል በህይወት ውስጥ አይ ነው በጣም ብዙ ችግር ይፈጠራል። ግን ደግሞ ተነጋግሮ ማውራትን የመሰለ ነገር የለም። እሺ አንድ ነገር ልንገርሽና ወደ ሀሳብ ይገባልኝ ማለት ነው። ምን መሰለሽ ቲሚ እናትሽን በጣም ትወጃታለሽ፣ ቤተሰቦችሽን ትወጃቸዋለሽ። አዎ በጣም የተፈጠረው ነገር ምን መሰለሽ ቲሚ ቤተሰብ አንቺን ሊድርሽ ይፈልጋልና የዛን ሰዓት ለበዓል ቀን ላይ አንቺን ይዞ ሄዶ ሌላ ሀገር ላይ እንደምትዳሪያ ይሄንን ሁሉ አታውቂም አንቺና ባልሽ ልበል ማለት የመጣው ባልሽ የተባለው ጎረምሳ ማለት እና ማዘርሽ ነበሩ ምናምን ጠርሉኝና ቁጭ ብለን አወራን ማለት ነው። እኔን ትንሽ አስጨንቆኛል ማለት በቃ ምርጫ ነው የሰጡኝ። በቃ ገባ በህይወት አለመኖር ሲቀጥል ደግሞ አንቺን እኔ ምርጫ ሰጡኝ ማለት ነው። አንተ ጋር አድርጋት ወይ ልጅቷ በዚህ እርሚዋ ትልቅ ቦታ እንድትደርስ እንፈልጋለን ምናምን ቤተሰብ የፈለገበት ምን ሳለ ምናምን ነገር ህይወትሽ በዚህ እርምሽ እንዲበላሽ አይፈልግም ቤተሰብ ምናምን እንደዚህ አይነት ነገር ነውና ምን መሰለሽ ልጁ እዛ ይዘውሽ ሊሄዱ የነበረው ዴቫ አጋጣሚ አስቀርቶሽ ነው እንጂ እዛ ሊደርሽ ነበር ያሰቡትና እኔ ደግሞ ምን አሰብኩኝ ልክ ናቸው ብዬ አሰብኩኝ። ማለት እኔ በውድሽ ሜቱን ያክል ባፈቅርሽም አብረን የምንሆንበት ነገሮች እንደዚህ ስር ከቤተሰብ ጋር ልክ ካልመጡ ምንም ቫልዩ አይኖሩም። ገባሽ? ቤተሰብ ፍቅር አግኝቼ ያደግኩ ልጅ ነኝና እኔም ያን ነገር ደስተኛ ሆነሽ እንድታገኝ ስለምፈልግ ነው እኮ። እሺ ይሄ ሁሉ ነገር ተፈጠረ አይደል እንዴ? ይሄ ሁሉ ነገር የተፈጠረው እኔ ጋር ነው። እኔ ጋር እኮ ነው ማውራት ያለብህ ፓንዳ አይደል እንዴ? ይሄ ሁሉ እንደዚህ ሁሉ ቤተሰብ እንድነግራቸው ይፈልጋሉ ይሄን ነገር። አንቺ እኮ በነግርሽ እኮ ፓንዳ ይሄ ነገር እንደሆነ ይፈጠር አይደል እንዴ? በቃ ቲና ይሄ ነገር ስላለ እንደዚህ መሆን አለበት ብለህ እኮ ማውራት ትችላለህ እኮ። አዎ ከባድ ነው ነገሩ እረዳሃለሁ። ግን እንደዛ መፈጠር ነበረበት በእናንተ መሀል። በሰው ህይወት እንደዚህ ቢፈጠራሽ ዝም ብትይ ነበር ተነበረ። እኔ እኮ ደስታሽን ነው እኮ የምፈልገው። ቀጥል አንቺ እዚህ ውስጥ እንዳትገቢ ቤተሰብ ጋር ብትጀምር አንድ ነገር ልንገርህ እኔ የምር የምነግርህ እንደዚህ አይነት ነገር ሲፈጠር እኮ የምር ቆይ ማለት አሁን የተደረገው ነገር አንዳንዴ ጥፋት ስታጠፋ የሆነ ሰው እኮ ጥፋት ሲያጠፋ ምንድነው የሚለው? አሁን እንደዚህ አድርጌ ነበር ስህተተኛ ነኝ እና እንደዚህ ያደረኩበት በዚህ ምክንያት ነው ያየሁበት ነገር ነው ብሎ ይቅርታ ነው የሚጠይቀው አይደል? ይቅርታ መጠየቁን ትተህ አንቺ እንደዚህ ነሽ አንቺ እንደዚህ ሆነሻል። ሲጀመር ብትወዳት ኖሮ በዚህ ልክም ነገሮችን አትሄድም ነበር። ገብቶሃል?
የሚወድ ሰው ምንድነው የሚያደርገው? ያለውን መስዋዕት የሚከፈልበት ቦታ አለ። አሁን ይሄ መስዋዕትነት የከፈልክበት መንገድ ስሜት ያዘጋል። መስዋዕትነት የከፈልክበት መንገድ ፓንዳ ጥሩ መንገድ አይደለም። ቢገባ ያደረከኝ ካንተ እንደርቅ ነው በቃ ካንተ እንደርቅ ከነገሮች እንደርቅ እንደዛ አይደለም እኮ ካሌን ድርቂ ነው የፈለኩ ግን ደግሞ የቤተሰብ አዎ ቤተሰቦችሽ ጋር ፍቅር አግኝተሽ በደንብ እነሱ ባሉሽ ነገር እንድትሄጂ እኔንም ደግሞ ሰው በግልጽ መናገር ትችል ነበር። እኔ እንደዚህ አይነት ነገር ውስጥ ያረኩበት መንገድ ከቤተሰብሽ ጋር ከምትጣይ እኔ ጋር ተጣልተን የቤተሰቦችሽን ፍቅር አግኝተሽ እንድትኖሪ ነው። ይሄን ነገር እኮ አይደል ሌላው ቀርቶ አንቺ ሴት ነሽ አይደል እንዴ? ነገሮችን ተላልተሽ ለኔ ማስረዳት ትችይ ነበር። እንደ ሴትነት ያስብልሽ እንደ ሴትነት ብታስቢማ እሱ ጋር ባልሆንሽ ነበር። ለኔ መጥተሽ ማናገርሽ ነበር። ኤልዳ ነው እኔ ቢያንስ እንኳን አሁን ጥፋትሽን መኝ በቃ ማንነኝ ይሁን ማረኝ ዴቫ ጋር አብረን እንደነበርን ባልመጡልኝ ነበር። በዛ ስሜቱን ስለማውቀው ላንቺ ቢከሱ ጋር ያገዝኩ ቤተሰብሽ አለሽ። እዚህ ላይ ከቨር ያርግሻለሽ ለኔ ሳይሆን ለሱ ስሜት ነው ይገባሻል? በቃ ግን ደግሞ እዚህ ጋር የሚባለው ነገር ቆይ እንደ ቢላ አስረዳሽ። እናትና አባትሽ እኮ አሉ። ስለ ቤተሰብ ለኔ አታስረጅኝም። አውቀዋለሁ ራሴ ማስረዳት አይጠበቅብሽም ስለዚህ ነገር ማለት እነሱ ጋር ትጣይ ነበር አትጣይም ነበር? እሺ ነገር የፈለገ ነገር ብትጣላ ይችላል እኮ ማሰብ አለበት እኮ አይደል እንዴ? ለምን አሁን ይሄ ለምን አልተሳሰብንም ነው? አሁን እዚህ ጋር እንድንጣላ ሳይሆን ነገሮች እንዲበላሹ ሳይሆን ላይክ እውነታው መውጣት ስላለበት መነጋገር ስላለብን እኔ በወንድሜ ያነክል እንደዚህ ነው ብዬ ማምንበት ሰው ነው። ግን ደግሞ ነገሮች እንዲስተካከሉ እውነታው ይሄ ነው። በቃ እውነታው እሷ ጋር ያለው ስሜት ያለውን ማወቅ ፈልጋለሁ። እያደረጋችሁት ያለው ነገር እውነት መውጣት አለበት። ያከሉት ያን ነው። ለምን እውነታው ይሄ ነው። ወደዳችሁም ወደዳች አይደለም። ቆይ ዴቫ የኛን ስሜት አልጠበቃችሁልንም። የኛን የምንፈልገው ነገር አላረጋችሁልንም አይደለም። እዚህ ጋር ዴቫ ታም ያለው ብዙ አታስጩኝ። ወደዳችሁም ጠላችሁም እውነታው ይሄ ነው። በቃ ለአንቺ ደስታ ስላሰብኩ ነው እንደዚህ ይሁን ያለው አይደል? ቆይ አታስጩኝ። ቤት ያለ ነው ማዘርን ሌላ ነገር እንዳታስመስዩ። አሁን ማለት እኔ የምኖርላት የምወዳት እኔ እኮ የምወዳት የምኖርላት እናት ጓደኛ ፍቅረኛ አለችኝ አይደለ? ላንቺ ደግሞ ፍቅር ማለት ምንድነው? ላንቺ መስዋዕት መክፈል ነው። እኔ እስከማቆጥ አይደል? መስዋዕትነት መክፈል እኔን ያልሆነ ሐሳብ ውስጥ እኔን እንቅልፍ ማሳጣት፣ እኔን መረበሽ፣ እኔን ማስለቀስ። እኔ ደስተኛ ሆነሽ እንድትኖሪ ስለፈለኩ እና አሁን አንቺ መተሽ መናገር እሷን አግባብ ነው? ልክ ነው? አንተ ያማሃል እንዴ? አልተነገረቻትም። አንተ አሁን እየተከራከርሽ ማለት ስለሷ ያለቻት እያወራች ነው እንዴ? እኔ ከተታችሁኝ ነገር ቀላል ነው እንዴ? ንገሪኝ እስኪ። እንደዛ ሰው ፊት ስትሰድቡኝ፣ እንደዛ ሰው ፊት እንደዛ ስታረጉኝ፣ ስንት ነገር አለ። እንደዛ ቤሎ ፓንዳ በእኔ ቦታ ሆነ ተረዳ እንጂ እኔ እኮ አንተ ጋር ማግኘት የምፈልገውን ነገር እኮ ነው ሌላ ሴት ጋር ሆነ ያየው አይደል እንዴ? እሺ በቃ ትንሽ ይቅርታ እንዴ። አንቺ ደግሞ ሴት ነው መረዳት ያለብሽ። አሬላ ከጎን ይሆናል። እውነቷን ነው። ምን አደባ ስለሱ አይመለከተኝም። እንደፈለገች ትሁን፣ እሱ የራሷ ጉዳይ። ያረጋትን የሚያሳንዴ ምንድነው? ለምን ፓንዳ ተነካ ነው? አሬላ ምንድነው ያረጋችሁ? እያናገርኩህ ነው። ኤልዳና ምንድነው ያረጋችሁ? ምንድነው ነው? ኤልዳና ነው ያመንኩ አይደለም ያለው። ይቅርታ አድርግልኝ። ኧረ እኔ በቃ እኔ እራሱ ምን ያለው ምንም ግልጽ አይደለም ሁሉም ነገር። ኤልዳና እየሄደች እኮ ነው እንትሉ ዲቫ እውነታው ይሄ ነው። ሰላችን እኔ ጋር አልመጣች፣ አንተ ጋር ነው የመጣች። እኔ እኮ የማይገባኝ ነገር ይቅርታ አረሳካላ በቃ እሺ፣ ይቅርታ ከገባሽ ይገባሽ። አይገባኝም። በዚህ መልኩ አልረዳህም ፓንዳ። እኔ ልንገርህ ሌላ ነገር የጀመርሽው ነገር ስላለ ነው ያልተረዳሽ። እኔ ልንገርሽ ነው ይሄ ራሱ አይወድሽም። የምሬ ነው የምነግርሽ። እያስመሰለ ነው በቃ ይሹ ሰው የሚልሽ ነው ምስል አንተ ነገር ልንገርህ አይደለም ቲና ስሚ ልቃቀኝ ከመይገባሽ ይሄ ማንንም ወሬ እኮ መስማት አይደለም ፓንዳ። እኔ እኮ ይሄንን ባይኔ በብረቱ ያየሁት ነገር እኮ ነው። ለኔ ብታስብ እኔ ዲቫ ለኔ ሲጀመር ልቀቃት፣ በቃ ልቀቃት። ይሄንንም ወደ ዘርግ